በበጎ አድራጎት ስራው የምናውቀው ወንድማችን ማስተር አብነት መታመሙን ሁላችሁም ሰምታችኋል። ዛሬ ስለመታመሙ ልነግራችሁ አይደለም የመጣሁት፣ መፍትሄ ነው ብዬ ስላሰብኩት ጉዳይ ላወራችሁ ነው። አሁን ማስተር አብነት እንደገጠመው አይነት የህመም ሁኔታ የገጠማት አንድ እህታችን ወደኛ ወደ ኢትዮጵያ የባህል ሕክምና መታ ነበረ። እህታችን ብዙ የዘመናዊ ሕክምናዎች አርግታ ነገር ግን መፍትሄ አታ ነበረ። ሰውነቷ በጥሩ ሁኔታ የነበረ ቢሆንም በህመሙ የተነሳ ሰውነቷ ከስቶ ጠቁራ ምግብ የሚባል ነገር አስጠልቷት አልጋ ላይ ቆይታ ነበረ። በአጋጣሚ እኛ ጋር መታ መፍትሄ አለ ወይ ብላ ጠየቀችን። በእኛም በሂል ኢትዮጵያ የባህል ሕክምና ከሚገኙ መድኃኒቶች መካከል አንዱን በመቀባት መልኩ የሚወሰደውን ሰጠናት። እህታችን በሳምንት ውስጥ ከዛ ሁሉ ከዓመታት ስቃይና ህመም ተፈውሳ በአሁኑም ሰዓት በጥሩ የጤንነት ሁኔታ ላይ ትገኛለች። የታመመን የሚያድነው አላህ ሱብሓነሁ ወተዓላ ነው። ይሄ መድኃኒት ግን ለሌሎችም ለብዙ ሰዎች ሰበብ ሆኗልና ለማስተር አብነትም ለመስጠት እንደ ኢትዮጵያ የባህል ሕክምና ተቋም ዝግጁ ነን። የማስተር አብነት ያለበት ሁኔታ ያሳሰባችሁ በሙሉ ይሄ ነገር አላህ ሰበብ ሊያደርግለት ይችላልና ይህም ቪዲዮ ሜንሽን አድርጉለት። አሰላሙ አለይኩም ወረሕመቱላህ